የጃፓን መንግስት እጁን ሰጠ። 40,000 የአሜሪካ ወታደሮች ሂሮሺማን ያዟት፣ 25,000ዎቹ ደግሞ ናጋሳኪን ተቆጣጠሩ። የአሜሪካ ወታደሮች ጃፓን ምድር እንደገቡ በሁለቱ ከተሞች የደረሰውን አደጋ የሚዘግብ ዶኩመንተሪ ፊልም ተሰራ። በዚያ ፊልም የሰው ሥጋ ተከትፎ የሰው አካል እንደ ጥቀርሻ ተለብልቦ ቅርጹ ጠፍቶ አስፈሪ ሆኖ መታየቱ ለአሜሪካ የሚሰጠውን ግምት በመፍራት ፊልሙ እንዳይታይ ተከለከለ። የጃፓን ጋዜጦችም ስለሆነው ነገር እንዳይዘግቡ ወይም ፎቶግራፍ እንዳያትሙ ተከለከሉ። የሆነው ቢሆን የደረሰው ቢደርስ ሰማይና ምድር ቢጣበቁ ውሃ ሽቅብ ቢፈስ ሁሉም ነገር ልኩ መመለሱ አይቀርም። ስለዚህም ሕይወት እንደገና መቀጠል ስላለበት ቱስቶሙ ያማቺና ኮሎኔል ፖልትቤትስም ያን ሁሉ አሳልፈው ወደ መደበኛ ሥራቸው ተመለሱ። አብራሪ ፖልትቤትስ የብርጌዴር ጀነራልነት ማዕረግ አግኝተው በወታደራዊ ክፍል ጡረታ እስኪወጡ ድረስ ቆዩ። በእርግጥ በአንድ ወቅት በሚሊቴሪ አታሽነት ወደ ህንድ ሲመደቡ ህንድ 10,000ዎችን የጨረሰ ሰው አልቀበልም ስላለች ስሜታቸው ሳይጎዳ አልቀረም። ቱስቶሙ ያማቺ ቁስሉ ካገገመ በኋላ ለአሜሪካኖች አስተርጓሚ ሆኖ ተቀጠረ። በኋላ መምህር ሆነ። ቆይተው የኒውክሌር መሳሪያዎች ምርት እንዲቀንስ ዋና አስተባባሪ ነበሩ። በተባበሩት መንግስታት አዳራሽ ሳይቀር ሰብከዋል። ያሳለፉትን ስቃይና አደጋ በማስረጃነት እያቀረቡ ለሰላም ሲቀሰቅሱ ቆዩ። ያማቺና ቲቤትስ የእልቂትና የምክንያቱ አይን ምስክሮች ሳይተዋወቁ አንዱ የሌላውን ታሪክ እየሰሙና እያዳመጡ ለዓመታት ቆዩ። ብርጋዴር ጀነራል ፖልትቤትስ በ91 ዓመታቸው አረፉ። ፖልትቤትስ እስከ መጨረሻ ሕይወታቸው በሠሩት አንዳችም ጸጸት እንደሌላቸው ሲናገሩ ቆይተዋል። ትክክለኛውን ምግባር መሥራታችንን አምናለሁ። ለዚህ ጥርጣሬ የለኝም። በእርግጥ በርካታ ሕዝብ እንገድላለን፣ ግን በርካታ ሕይወትም አትርፈናል። ጃፓንን አልወረርንም። ቱስቶሙ ያማቺ በ93 ዓመታቸው ባለፈው ጥር ወር አረፉ። ያማቺ ከሁለት የአቶሚክ ቦምብ አደጋ ተርፈው ዕድሜ ጠግበው ለመሞት ሲያጣጥሩም አቶሚክ ቦምብን ከምድረ ገጽ እንዲጠፋ መታገላቸውን አልተውም። የሁለት አቶሚክ ቦምብ ጨረር ተጠቂ ለመሆኔ መንግሥት ዕውቅና ሰጥቶኛል። ይህ ለወጣቱ ትውልድ የአቶሚክ ቦምብን አስደንጋጭነት ከሞትኩ በኋላም ይናገራል። ያማቺ የሞት ዕለት ከንቲባው እንዲህ አሉ። ታሪክ መስካሪያችንን አጣን። ሂሮሺማና ናጋሳኪ የወደሙበትንና ከምድረ ገጽ እንዲፋቁ የተፈረደባቸውን 65ኛ ዓመት አክብረዋል። ትውልድ ይሄዳል፣ ትውልድ ይመጣል። ሂሮሺማና ናጋሳኪም እንደገና ተሻሽለው ተሰርተዋል። የውበት፣ የደስታ፣ የምቾት ከተሞች ሆነዋል። ትውልዱም የዚያለቱን ውርጅብኝ በሙዚየም መግለጫና በሐውልት ያስታውሳል። አሜሪካና ጃፓን ወዳጅ አገር ሆነዋል። አሜሪካ በዘንድሮ ዓመት ለመጀመሪያ ጊዜ በናጋሳኪው መታሰቢያ በዓል አምባሳደሯ እንዲገኝ ልካለች። አንዳንድ ጊዜ መጠን በማይገኝለት መዓት ውስጥ እንደ ታምራት የሚቆጠሩ ገጠመኞች ይደርሳሉ። በሂሮሺማ አቶሚክ ቦምቡ በወደቀበት ዋናው ኢላማ ዙሪያ ሌላ በሕይወት ባልተገኘበት ስፍራ የ8 ዓመት ልጅ ተረፈ። እስካሁንም በሕይወት ይኖራል። በሂሮሺማ ሙዚየም አጠገብ አንዲት ፎቅ አለች። 3 ፎቅ ሆና ጣራዋ ክብ ነው። ቦምቡ የወደቀው በዚያው አካባቢ ስለነበር ሌሎች በአካባቢው ያሉ ትልልቅ ሕንፃዎች ጭምር እንዳልነበር ሆነዋል። ያቺ ሕንፃ ግን ከመስተዋቷ መርገፍ በስተቀር ምንም ሳትሆን ቆመች። በጊዜው የተነሳ ፎቶግራፍ እንደሚያሳየው በባዶ እርሻ ውስጥ ብቻዋን የቆመች ፍራሽ ትመስላለች። አሁን በሙዚየሙ ስር ሆና ትጎበኛለች። በሙዚየሙ ውስጥ አንድ ሰዓት አለ። ሰዓቱ 2 ሰዓት ከ15 ብሎ ቀጥ ብሏል። የሰዓቷ ባለቤት በዚያ ሰዓት በፈነዳው ቦምብ ብትንትኑ ወጥቷል። ሰዓቷ ቦምቡ በፈነዳበት ጊዜ ሥራ አቆማለች፣ ግን አልተሰበረችም። የባለቤቷን ህልፈተ ሕይወት መዝግባ ሥራ ያቆመች የመጀመሪያዋ ሰዓት ሳትሆን አትቀርም። አብራችሁን ስለቆያችሁ እናመሰግናለን።